ቢንጂማ እሺ ማርዬ እየበላሁ ነው። ታዱ ዛሬ ትመጣለች እንዴ? እኔ እንጃ። ምን ነው? ጥሪያትና ከክላስ መልስ ትምጣ። እሺ ማም፣ እኔ ግን ሰዓት ምንም ተንኩል አሰብቻ አይመስለኝም። ካንቺ ጋር ካወራን በኋላ ክፍል የምታይ ያወራን ነበር። ይሆናል በቃ ዝም ብለሽ ጥሪያት። እኔ ስለፈለኳት ነው። ጋሺ ፎቶ የተነሳው መኪና ተመሳስሎብኝ ካልሆነ ከዚህ በፊት የሆነ ማውቅ ይመስለኛል። ያው እሱማ ብዙ ተመሳሳይ መኪና አለ እኮ። አይ እንደዛ አይደለም አባዬ፣ ማታ ማታ ከስራ ምሽቶ ሲመጣ መኪና ካልያዘ የሚያመጡት በእንደዚህ አይነት መኪና ነበር። ምን እያልክ ነው የኔ ልጅ? ምን ሆነሃል? ተው በቃ ይሄን ጭንቀትህን። ማለት ምንም የማይገናኝ ነገር እኮ እያወራህ ነው። ይቅርታ ጋሺ፣ አንተ ልክ ነህ። የማይሆን ነገር እያወራህ ነው። አዎ የኔ ልጅ፣ ወይ እንደው የተወሰነ ቀን ከከተማ ራቅ ብለን እንመለስ ይሆን? አያስፈልግም፣ እዚህ ሆኜ ለማረፍ እሞክራለሁ። አትጨነቅ ጋሺ። ምንድነው የኔ ልጅ? ማን የሰጠሽ? የት አገኘሽ? አላውቅም አባቢ፣ በር ላይ ወድቆ ነው ያገኘሁት። እስኪ አንቺ ኖኒ፣ የኔ ቆንጆ ሶፋው ዛሬ እኮ አልተራገፈም። እና ያስተካክዩ። ይሄ ክፈችው እንጂ እሱ በኋላ አይደርስም። እሺ በክፍል 16 ያፌት ወደ ድራማው የሚቀላቀል ይሆናል። ታዲያ ከዚህ ቀደም ግምታችሁን አስቀምጡልኝ ባልኳችሁ መሰረት ኤፍራታንና ያፌትን በከፊሉ የገመታችሁት ነበረ። በዚህ ድራማ ላይ ግን ለሄለን አለቃዋ ነው ወይንስ ሄለን ናት ለያፌት አለቃ? እሱም ሙሉውን በክፍል 16 የምታዩት ይሆናል። ሄለን እንደሚታወቀው ተንኮሏን አሁንም ቢሆን እያደረገች ያለችው አዶናይ በጥርጣሬውና እየደረሰባት ስለመጣ ቶሎ ሳልቀደም ልቅደም በሚል ሁኔታ ላይ አንድ በሐሰተኛ ላይ የተመሰረተ የሕክምና ምርመራ በሯ ላይ እንዲያስቀምጡ ካደረገች በኋላ ወዲያውኑ ሙሉ ቤተሰቡ እየሰማ ልታነብላቸው ነው። ምን ይሆን ለሷ መልእክቱ እንዲያስተላልፍላት የፈለገችው? ሄለን በድብቅ ለነሱ አይነት ማስፈራሪያ ነገር ልትሰጣቸው ነው። እያደረጉት ያለውን ነገር በስጋት እንዲያቆሙና አዶናይም ሊደርስበት ያለውን መረጃ ወይንም ባለቤቷም ጭምር ይህንን ነገር ማቆም እንዳለባቸው መልእክት እንዲሰጣቸው የሚያደርግ አይነት ጽሑፍ ነው። ስታነበው ምን ለየው ይሆናል? ያፌት ቀጥታ ወደ ድራማው ሲቀላቀል ከመጥፎዎቹ ጎን ነው ወይንስ ከጥሮቹ? ይህም ገና ያልተመለሰ ጥያቄ ነው። ታዲያ ከመጥፎዎቹ ጎን እንደበፊቱ ከሆነ ከሉሊት ጋር አብሮ የሚሰራም ይሆናል። ምን ይታወቃል? የሉሊትም አዛዥ ሊሆንም ይችላል። ያፌት ታዲያ ወደ ድራማው ከተቀላቀለ በኋላ እንደ ሐረግ ብዙዎቻችሁ ወደዚህ ድራማ እንደምትመለሱ ተስፋለኝ። ኤልሳ የሄለን ልጅ ያው እንግዲህ ከውጭ የሚያስጨንቃት አንድ ልጅ ነበረ። ገንዘብ ካላመጣሽ እያለ የሚያስጨንቃት ልጅ የባሱኑ ቤቷ ገብቶ ክፍሏ ቁጭ ብሏል። ምን ያህል ደፋር እንደሆነም አሳይቷል። እያደረገች ያለችውን ነገር ለቤተሰቦቿ እንደሚናገርባት ሲነገራት ኤልሳ የሄለን ልጅ ማለት ነው ከነሱ የባሰች ወይንም ከናቷ የባሰች ተንኮለኛ እንደሆነች በዚህ ሁኔታ እናውቃለን። ቤተሰቦቿ እንዳያውቁባት የምትፈልገው ብዙ አይነት ሚስጥሮች አሉ። አንደኛው ትምህርት ቤት እንደማትገባና ከነሱ ጋር የተለያዩ አልባሌ ቦታዎች እንደምትውል፣ ከዛም የባሰ ስንት ነው የሰራችው ነገር እንዳለ ልጁ ሲናገር ነበረ። ወዲያውኑ የሚፈልገውን ገንዘብ ዛሬውኑ እንደምትሰጠውና አሁን እንደምንም ብሎ ከዚህ ቤት ውስጥ እንዲደበቅ ከነገረችው በኋላ ያ ልጅ እሺታውን ተቀብሏት ይሄዳል። ኤልሳ በዚህ ሁኔታ ላይ ጭንቀት ውስጥ ብትገባም አባቷ ወደ ትምህርት ቤት እንዳይሸኛት የፈለገችውም አንደኛው ይሄ ምክንያት ነው። እናቷ ቃል የገባችላትን ገንዘብ እንድትሰጣትና
በዛውም ትምህርት ቤት እንድትሸኛት ትፈልጋለች። ልጁም ምን ያህል ዱርዬ እንደሆነ በዚህ ታውቃለህ። ይሄኔ ምናልባት ፍቅረኛዋም ሊሆን ይችላል። ለዚህም ነበር አዶናይም ጭምር እዛ ቤት ውስጥ ስላለ ገንዘቡን ለምንም ብላ ሰጥታ ልጁ የሚያውቀውን ሚስጥር እንዳለ መሸፋፈን የፈለገችው። በሌላ በኩል እንግዲህ መኩሪያ ቤተሰቦቹን ጥሎ ከዛ ቤት ሊወጣ ነው። ያው ለጊዜውም ቢሆን የተፈጠረ ምንም ነገር እንደሌለ እነሱም ሰላም እንደሆኑና አንዳች ነገር ሲያስፈልጋቸው እንደሚመለስ ነግሯቸው ሊወጣ ነው። እህቱ ግን በጭራሽ እንዲሄድ አትፈልግም። ምክንያቱም አጠገቧ ሲኖር ብቻ ነው ሰላም የሚሰማት። አንተ አጠገቤ ስትሆን ብቻ ነው ደህንነትም የሚሰማኝ፣ ባትሄድ ለኔ ጥሩ ነው ብላ ትነግሯለች። መኩሪያም እዚህ ቤት ውስጥ እንደ ሴት ተቀምጬ ምንም ሳልሰራ መቀመጥ በጣም ለኔ ትዝብት ነው። ዞር ዞር ብዬ ስራ መፈለግ ይኖርብኛል። እናትየውም የመለሰችለት መልስ እሱኮ የዚህ ቤት ባለቤት ላንተ ስራ እየፈለገል ነው፣ ለምን በትዕግስት አትጠብቅም ትሏለች። ያው ግን እሱ አንድ ቀን ማደር እንደማይችልና እስካሁንም የቆየው ለነሱ ብሎ እንደሆነ ከነገራቸው በኋላ አሳምኗቸዋል። አዶናይ ይበልጥ ጥርጣሬውን እየጨመረ የመጣው ነገር ከዛ ቤት ውስጥ ኑኑ ስትላክ እንኳን ያኔ ስትደውል የነበረችው ሄለን አጠራጥሮታል። ወዲያውኑ ያልተገባ ነገርና በዛ ሰዓት ያልተለመደ ነገር እንዳዘዘቻት ወዲያው ወደ ሱቅ እንደሄደችም እሷ በቴክስት ስታወራና ፊቷ ላይ አልገባ ያለ ባህሪ እያሳየች እንደነበር አዶናይ በራሱ መንገድ አውቋል። ነገር ግን ያንን ቀለል አድርጎ ለባለቤቷ መናገር አልቻለም፣ ምክንያቱም እርግጠኛ ስላልነበረ። ነገር ግን አሁንም የጠረጠሩትን ነገር ሁለቱ በደንብ እንደሚሄዱበትና ያገኙትን መረጃ እንዳለ አሳክተው በቅርቡ እንደሚደርሱበት ይነግረዋል። አዶናይ ይህንን ተናግሮ እንደጨረሰ ከሱ አጠገብ ሲሄድ ሄለን ወዲያውኑ ነበር ወደ ባለቤቷ ቀርባ ስለምን እንዳወሩ በጉጉት ለማወቅ ስትጠይቀው የነበረው። ይህንን ስታደርግ ራሱ ወዲያውኑ እንዳትቀደም በሚል ሁኔታ ላይ ነው። ምን እንደጠረጠረና ምን እንዳለ ነገር ማወቅ የምትፈልገው መረጃዎቹን ቀድማ ለማጥፋት እንዲመቻት ነው። ይህንን ታዲያ አዶናይን አልቻለችውም። ምናልባት አዶናይ ላይ ሌላ እርምጃ ልትወስድ ትችላለች። ለዛም ነበር የመጀመሪያ ቅድመ ዝግጅቷ ያንን የሕክምና ወረቀት ወደ ቤቷ በር ላይ ተቀምጦ ወዲያውኑ አንኳኩቶ እንዲሄዱ ካደረገች በኋላ እንዳጋጣሚ ሆኖ ኤልሳ ነበረች ከበር ላይ ተቀብላ ወዲያውኑ ለቤተሰቦቹ አንዳቸው ያቃበለችው። ሄለንም ቀደም ብላ ትሄድና ትቀበላታለች። ከነሱ እኩል ስለ ነገሩ እንደማያውቅ ሰው ትሆንና ያው የተላከውን ነገር ለማንበብ ወዲያውኑ ትከፍተዋለች። ወዲያው ግን ኑኑ ከዛ ቦታ ልትሄድ ስለነበረ ምክንያት ያደረገችው ሶፋውን እንድታጸዳው እዚሁ ሆና እንድታጸዳ ትነግራታለች። ኑኑን እንደዛ ያለቻት ሲነበብ እሷም መስማት እንዳለባት እየተናገረች ነው ማለት ነው። የሕክምና ወረቀት ምን ሊሆን ይችላል? ያው ስለ ኑኑ ወይንም ደግሞ ስለ እህቷ መሰረት ሊሆን ይችላል። ሁለቱ የሚነበበው ነገር ብቻ ለነሱ መልካም ዜና እንዳልሆነ ያሳያል። ምክንያቱም እቅዱ የታቀደው በሄለን ስለሆነ እዛ ቤት ውስጥ ታዲያ ሄለን ብቻዋን እንደሆነችም ጭምር አትርሱ። ሌላ እሷን የሚያግዝ ሰው የለም። ብቻዋን ሆና ነው እንግዲህ መረጃዎችን ለመደበቅ እየሞከረች ያለችው። ሌሎቹ እንዳለ ማን ጠላታቸው እንደሆነ ባያውቁም ግን አንድ ላይ ተባብረዋል። አዶናይና አባትየው ግን መረጃዎችን እያዳቀሉ በተረጋጋ መንፈስ ስለ ወንጀሉ ሁኔታ ለማረጋገጥ እየሞከሩ ነው። ከአንዳንድ ነገሮች እንዳጸዱትም ቢሆን ያ መረጃ ምን ያህል ወሳኝ ለሆነ ስለነሱ የታርጋውን ነገር ቅድሚያ ማግኘት እንዳለባቸው ተናግረዋል። አዶናይማ ይበልጥ ብሎ የዋናው የወንጀሉ ዋና ተባባሪ ወይንም ዋና ተጠያቂውን ሄለንን ሳይጠረጥራት አይቀርም። በዛ ሰዓት ድምጹን እንኳን ስታወራ እያያት እንደሆነና ያው ባልተለመደ ሰዓት ላይ ኑኑን ወደ ውጪ እንደላከቻትም ጭምር ያውቃል። ሄለን አሁንም ቢሆን የሴቶችና የህፃናት ንግድ ላይ ነች። ይሄ ትክክለኛ ወንጀሏ ነው። ግን ብቻዋን እየሰራችም አይደለም። ብዙ አብረዋት የሚሰሩ ተባባሪዎችም ጭምራሉ። እነዛ እንዴት ሊያዙ ይሆን? ሌላው ለእናንተ ለግል ጥያቄና ሐሳብ አስተያየታችሁን የምሰጣችሁ አንድ ነገር ቢኖር ከሐረግ ድራማ ላይ የነበሩ አክተሮች እንዳለ ቀስ በቀስ ወደዚህ ድራማ መቀላቀላቸው የማይቀር ነው። የመጀመሪያው ሲቀላቀሉ ወይንም መጀመሪያው ድራማው ሲጀምር የነበሩት ያው ሉሊትና ገነት ነበሩ። ከዛ በኋላ እያለ አሁን ደግሞ በዚህኛው ስሙ ድራማው አዶናይ ተብየው ልጅም ገብቷል። አቤል በመጀመሪያ ስሙ። ከዛ እያሉ ሁሉም እየገቡ ያፌት ደግሞ በቅርቡ የሚቀላቀላችሁም ጭምር ይሆናል።
ከያፌት በኋላ እና ኤፍራታ አሁን ድረስ በሌላ ድራማ ስላልተገኙ ኤፍራታም ጭምር ፍሪ ስለሆነች ወደዚህ ድራማ በቅርቡ ትገባለች። የናታንን ጉዳይ ብዙም ባናጠራጥርም ግን ናታን በሌላ ድራማዎች ወይንም በግሉ ቻናሉ እየመጣ ስለሆነ ብዙም ወደዚህ ድራማ የመቀላቀል እድል የለውም። በዚህ ሁኔታ ላይ ገና በክፍል 15 ውስጥ ሐረግ ከዚህ በላይ ይታይ ስለነበረ ግን በዚህኛው እንግዳ ድራማ ላይ አሁን ብዙም ተከታይ ባይኖረውም ግን ድራማው በጣም አሪፍና ጓጉ እየሆነ መጥቷል። ቀጣዩን ክፍሎች አብረን ስለምናሳልፍ እዚህ ቻናል ላይ አዳዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንደዚሁ ቀደም ብለን የምንሰጣቸውን ግምቶችና እናንተም የራሳችሁን ሐሳብ አስተያየት የምትሰጡበት ቻናል ስለሆነ ቻናሉን አብረን በቅርቡ 100,000 የምናስገባውም ጭምር ይሆናል። ሌላው የግል ስራዬን በዚሁ አጋጣሚ ላስተዋውቃችሁና አዲስ አበባ ውስጥ ሆኜ የተለያዩ የዴሊቨሪ ስራዎችን ስለምሰራ እናንተ ከውጭ ሀገር ሆናችሁ እኔን እቃ ማዘዝ ስትፈልጉ ለቤተሰቦቻችሁ እቃ ማድረስም ከፈለጋችሁ እኔ እዚህ ያለሁላችሁ እያልኳችሁ ነው። ከዚህ ቀደምም የሰራዋቸው የብዙ ሰው የላኳቸውም ጭምር ስላሉ ማረጋገጫ እንዲሆናችሁ ዘንድ ከዚህ በመቀጠል ማሳያችሁ ቪዲዮ ለናንተ አሪፍ ማብራሪያ ይሰጣችኋል። አብረን እንቀጥላለን። ጋር የምታዩቸውን እቃዎች እንዳለ እናንተ ውጭ ሀገር ሆናችሁ እዚህ ኢትዮጵያ ውስጥ ዘመድ ወይንም ጓደኛ ካላችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነና ለሱ እንደዚህ አይነት ስልኮችን ሊሆን ይችላል ኦሪጂናል እቃዎችን እዚህ ኢትዮጵያ ውስጥ ገዝቼ ለነሱ ላድርስላችሁ እያልኳችሁ ነው። በዚህ ሁኔታ ላይ እኔም ማማከር የምትፈልጉና ማንኛውም እቃ ሊሆን ይችላል፣ የልጆች ልብስ ሊሆን ይችላል፣ ለበዓል ጊዜ ለነሱ የሚላክ ስጦታም ሊሆን ይችላል። ብቻ ደሴ፣ ባህር ዳር፣ ማንኛውም ቦታ እኔ ልክላችኋለሁ። ታዲያ ይሄንን ሰርቨር ከኔ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ እና ዋትስአፕ ላይ ልታናግሩኝ ትችላላችሁ። የእምነት ጉዳይ አያሳስባችሁ። እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም ዕቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ፣ እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል። መግዛት ፈልጋችሁ ግን አሪፍ ዕቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማረገው እኔ ነኝ። ታዲያ ይሄን በምናረግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጪ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጪ ከሆኑ በ3 በ4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ። መልካም ጊዜ።